ወይኒና ዛሬ ደግሞ ወደ ጽናት ዘወር ብላለች። በጧት ተነስታ ማታቀውን ቤት ጽዳ ልገዝሽ ብላ ጽናት እያጸዳይ ስለነበር አንቺ ለኪራ ቁርስ ስሪለትን ያጸደዋለሁ ስትላት ጽናትም ግራ ገብቷታል። ይህ እንደዚህ መቀየሯና በቶሎ እንደዚህ ከስራ ላግዝሽ ከጎንሽ ልሆን ልቁም ማለቷ ግራ ገብቷታል። የሆነ ነገር የፈለገች መስሏት በሰላምሽ ነው እንደዚህ ከኔ ጋር በጧቱ እንደዚህ ጥሩ ግንኙነት እንዲኖርሽ የፈለግሽው ማለቴ ባህሪሽ የተቀየረው በሰላም ነው አለቻት ግራ ገብቶት። እሷም እንደ ሬሳ ብቻ እኮ ነው ሀሳቡን የማይቀይረው ምን ላድርግ? በእርግጥ ካንቺ አንደበት መጥፎ የሆነ ነገር እንደማይወጣ አውቃለሁ፣ ግን ደግሞ እንደዚህ በጧት የተነሳውን ላግዝሽ ብዬ ነው። ተቀምጭ ምን እሰራለሁኝ? እና ደግሞ ያው ከደህና ሰው ጋር ከዋለ ደህና መሆኑ አይቀርም። ጸባይ ምንም ሴተኛ ዳሪ ወይም ሌላ ሰው ጸባይ ቢኖረኝም ሰው ነኝ እንደናንተው አለቻት። አረ እኔ እንደዛ ለማሰብ ብዬ አይደለም ማለት ጽናት እና መጥረጊያውን ተቀብላት እያጸዳች እያለ ድንገት ስልክ ተደወለላት። ኒና ተብዬዋ በቃ አንገቴን ዝቅ አርጌ ፕሮሰስ ውስጥ የሚዘጋጅልኝ እና እስከሚያልቅልኝ ድረስ ግዴታ መኖር እንዳለብኝ ያውቃለሁ እያለች ከጓደኛዋ ጋር ይሁን ከእህቷ ጋር እያወራች ነበረ። በቃ ሁሉን ነገር ማመቻቸት አለብኝ። ታውቂያለሽ ጽናት እንደዚህ እንደ ሌሎቹ አይደለችም። የሆነ ደግነትና የዋህነት አለባት እና ፕሮሰስ እስከማልቅ ድረስ በቃ የሆነ ነገር ማድረግ እንዳለብኝ አያቅተኝም ብላ ስልኩን ዘግተዋለች። በሌላ በኩል ኪራና ናሆም ሬስቶራንት ተገናኝተው ሻይ ቡና እያሉ ስለ ራሳቸው እየተጫወቱ ነው። ናሆም የሆነ ነገር መሩን የሆነ ነገር ለማድረግ አስቧል መሰል፣ ማለት ሰርፕራይዝ ሊያረጋት መስሎኛል እና እነ ጽናት ጋር እንድትሄድና ቤት ውስጥ የሆነ ዝግጅት እንድናረግ ፈልጌያለሁኝ እና ደውልና ንገራት ብሎታል ለኪራ። እሺ ደግ ካልክ መቼም አንተ እንደዚህ እንደ ዘመኑ ምናምን አይሆንም እያለ እየተሳሳቁ ነበረ። እና ሰርፕራይዙ ምን እንደሚሆን እናያለን። መሩም ደግሞ ተጨንቃለች። ማታ ስለ ቤተሰቡ እናቱ በደረቀው ለሊት ደውላ ያዋራችሁ ምን እንደሆነ ልትጠይቀው ብትሞክር ናሆምም ደበቅ አድርጓታል። አይ ዝም ብሎ ጎረቤት ታሞኮ ነው ለዛ ነው ደውላ ነገረችኝ ብሎ ቢነግራትም እሷ አላመነችውም። እሺ ካልክ በቃ ስራ ከሚረፍድብህ ሂድ። ከሄደ በኋላ በአእምሮዋ ይሄማ በጭራሽ አይሆንም፣ የሆነ ነገር እንዳወራህ ግልጽ ነው፣ ለእኔ ላለመናገር ነው እንጂ እያለች እያሰበች ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የሜሪም ኤንድ ማይ ብሮ ቤተሰቦች በያላችሁበት ሙስሊም ክርስቲያን ወገኖቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ጽናት ድራማን ይዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ደግሞ ላይክ አድርጉ። እህቶችዬ ላይክ አድርጉ። ምርጥ ኮመንት አጣጋኝ የሆነ ኮመንት አድርጉልኝ። ወደ ጽናት ድራማ እንሄዳለን። አብራችሁ ይቆዩ። ናሆም ስልክ ተደውሎለት ማንነቷን ለማረጋገጥ አሉ እያለ ነው። ለካ የቤቲ እናት ናት። ማነሽ ምንድነሽ ብሎ ለማረጋገጥ ሲሞክር የቤቲ እናት ነኝ ብለዋለች። ምሳ ለመብላት ጉድ እያለች ጽናትም በቃ ሰኒ የሚርቧታል ባንድ እንብላ እያለች ስትል አረ ስልክ ተደውሎ የስራ ስልክ ተደውሎብኛል ቶሎ መውጣት አለብኝ ብሏታል። ሲወጣ ናሆም አገኘውና እባክህ እንዳትረሳኝ ቤት ውስጥ ዛሬ ኪረን ሰማን ነው ሜሩን ሰርፕራይዝ ስለምናረግ የምትረዳኝ ስራ አለ ቶሎ ብለህ ፈጠን ብለህና ብሎታል። እሺ ደግ ብሎ የቀጠረችውን ሴትዮ ሬስቶራንት ውስጥ ለማግኘት ሮጥ እያለ ሂዷል። ምንድነው የሚያወራው እያለች ሰኒ እንደስተዛሬው መጠራጠሯን አላቆመችም። በሌላ በኩል ሰኒና ጽናት ሜሩን ሰርፕራይዝ እንደምትሆን ስለሚያውቁ ከኒና ፊት እያወሩ ነው። እንዴ እስካሁን ቀለበት ምናምን ሳታስር ሳትጋባ ነው በአንድ ቤት የምትኖረው አለች። ስለሱ ስለሚያውቁትና ስለ ፍቅር ጽናት ቀጠል ብላ የምታውቀውን ያክል ስለ ፍቅር አስረዳቻት። ያው እሷ ግን በብዙ ወንዶች ስለተጎዳይ ነው መሰል በእንደዚህ አይነት ጉዳይ እንደማታመን ገልጻላቸዋለች። ድንገት መሩ መጣችና እንደ ምሩ አንቺና ኪራ ስትል ጽናትና ሰኒ በሁለቱም ባንድ ድምጽ እንደ ብለው መለሱ። እውነቱን ልትናገር ነበር። ሳትጋቡ እንደ ባንድ ቤት ትኖራላችሁ፣ ዛሬ ሰርፕራይዝ አለሽ ቀለበት ሊያረግልሽ ነው ብላ ነገሩን ልትዘረግፈው ነበር። ኒና ተብዬዋ ጽናትና ሰኒ ስለነቁባት አፏን ዘጓት። ምንድነው ስለ ናሆም ልታወሪኝ የጀመርሽው ምንድነው ብላ ፍጥጥ አረገቻት። ሜሩም አይ ስለሱ ሳይሆን ስለሌላ ነው ያወራሁሽ፣ ስለናሆም ምን ላወራ እችላለሁ ብላ ነገሩን ቀየስ አድርጋ ካጠገባቸው ነጠል ብላ ሄዳለች።
ናሆም ቤት ገቡና ኪራም በሎና ምናምን በቃ አበባው እያዘጋጁ ነበር። እኔ እኮ ካፌው ሆቴል ውስጥ ማድረግ አላቃተኝም። ትደነግጥና ትሞትብኛለች። ያው ደግሞ ልብ ድካምም ስላላት ትንሽ ነገር ነው የሚበቃት ብዬ ነው እንጂ ሆቴል ይሻለኝ ነበር እያለው ነበር ለኪራ ናሆም። አረ ደግሞ አላየሃትም እንዴ? በትንሽ በቋፍ እኮ ነው ያለችው። መጠንቀቅ አለብህ። አንዴ የሆነ ነገር ሳትሆን ቅድሚያ መጠንቀቅ አለብህ ብሎ ነግሮታል። እኔስ እሱን አስቤ አይደል እንደዚህ ቀልል አድርጌ ቤት ያደረኩት። ይልቅ ቶሎ በል ድንገት ደበረኝ ብላ ልትመጣ ትችላለች እና ሰርፕራይዙ ይበላሻል ብለው ስራቸውን ቶሎ ጠዴፍ ለማርገው ለመስራት እየሞከሩ ነው። ናሆም እና ኪራ የሰርፕራይዙን ስራ ተጨረሱ በኋላ ኪራ ስልክ የተደወለለት እና ቀጠሮ የያዘበት ቦታ ሆነ ጫፍ ሆነ አስፋልት ጫፍ እየጠበቀ ነው። ሆነ ኩርሲ ላይ ቁጭ ብሎ ዞር እያለ እየጠበቀት እያለ አንድ ሴትዮ መታ አጠገቡ ቁጭ ስትል ይቅርታ ሰው አለው ምናምን ሲላት የምጠብቀው እኔን ነው ማንም አይደለም እኔኑ ነው አለችው። እንዴ አንቱን እንዴት ሲል ኪራ ብላ ስጠራው ይሄማ እኔን ነው ማለት ነው። ማነሽ ምንድነሽ? እኔማ ልጄ ያበደችብኝ ልጄ በአንተ ምክንያት እንደዚህ ከአቅሏን ስታ ያበደችብኝ ልጅ እናት ነኝ፣ የቤት እናት ነኝ እና የመጣሁት ስለ ቤት እንዴት ረዳይ ብዬ ነው። ያልወሰርኩባት ጸበል ያልወሰርኩባት ሐኪም ቤት እንዴት ትድንልኝ ያላረኩት ነገር የለኝም። አሁን ደግሞ ዶክተሮቹ የኔ የምትለው እንደዚህ በስሙ የምጠራው ልጅ መድኃኒት ውስጥ የሚሰራ ድረስ ማግኘት አለባት እና ለትንሽ ጊዜም ቢሆን እሱን ማግኘት አለባት ስላሉኝ ነው አንተ ጋር ደውዬ የመጣሁትኝ አለችው። ኪራ ወዲህ ኋላ ዘወራልና ከጽናት ጽንስ ያስወረደችውን መርዝ የነበረውን ሁሉን ነገር አስታውሶ ልጆ የሰራችውን እንዴት ብለው ረስተው ነው ድጋሚ እኔን ለማግኘት የወሰኑት እያለ ሁለተኛ ጽናትን መሰባበር አልፈልግም በጭራሽ አይሆንም እያለ ነበር። እናትየውም ለማራራት እያለቀሰች ብትለምነውም እሷ ጥሏት ሄዷል። እንዴ ምን አስበው ነው ግን እናትየዋ ድጋሚ በሕክምና ምክንያት አንድ ላይ ቢሆኑ ባህሪዋ አገሽርቶባት ቤት ተብየዋ ተጠምጥማ በዛው ብትቀር ድጋሚ ለአራተኛና ለሶስተኛ ጊዜ ጽናት ስብራት ትችል ይሆን? ቤትስ እውነት ድጋሚ ኪራን ካገኘችው ምን የሚፈጠር ይመስላችኋል? እናቲቱ ግን ምን አስባ ነው? 6 ወር ነው ያስታመምኳት መድኃኒት አልተገኘለትም እያለች ነው። ጽንስን ከማስወረድና መርዞ ሰውን ከመግደል ከባድ ወንጀል አለ እንዴ? ልጅ የሰራችውን ስራ ደግሞ በስራና በባህሪዋ ነው ፍቅሩ ወጥቶለት እና አስጠልቶት ወደ ጽናት የሄደው። በስርዓት ብትይዘውና ኮትኩታ ብታለማው ኖሮ ዛሬ እሷ ባል ነበር። ጽናትን ባላየና ጽናትን ባላሰበ ነበር። እና ድጋሚ አሁን እናቲቱ ባለችውና በለመነችው ድጋሚ ቤትን የሚያገኝ ይመስላችኋል? ቤተሰብ ካገኛም መቼም ድራማው በጣም ነው የሚያስጠላው። በዛ ላይ ጽናት በጣም የሆነ ጥሩ ግንኙነት አይኖራቸውም። 3ኛ 4ኛ ተሰባብራማ እኔ እንዴት አይነት ህይወት እንዴት አይነት ትዳር መስርተው ይኖራሉ? ድራማው ያስጠላል። ያቺ አዛ የምታረገው ከመጣችማ እና ውድ ቤተሰቦችዬ የጽናት ድራማ ይህን ይመስላል። እዚህ ላይ ያቆማል ማለት ነው። በሌላው ክፍል እስከምንገናኝ ሀገራችንን ሰላም አላህ ያርግልን። በያለንበት አላህ ከመጥፎ ነገር ይጠብቀን። ወጥቶ ከመቅረትም አላህ ይጠብቀን እና በቃ በቃ ለዛሬ ላይክ ሼር ማድረጋችሁን አትርሱ። እሺ ውድ ቤተሰቦችዬ አስተያየት ስጡኝ። ደግሞ በቀን 2 ቪዲዮ ለመልቀቅ አስባለሁ፣ ግን እናንተን ላለማስቸገር እያልኩ ነው። በእውነት በቀን 2 ቪዲዮ ብለቅ ለ10 ደቂቃ ግን ደግሞ 2 እየለቀኩኝ ሰው ማስቸገር ነው። መተውልኝ አትውልኝ ማለቱ ከባድ ነው እያልኩኝ ነውና ለአንድ ቪዲዮ ደግሞ በስነ ስርዓት በር አይታችሁ ላይክ አድርጋችሁ የምትችሉ ደግሞ ሸር አድርጋችሁ ተባበሩን። ስበሳችን እንደጋገፍ። ሰብስክራይብ ማርጉኝ እና ውድ ቤተሰቦችዬ ስለ ጽናት ይሄ ነበረ። ስለነበረ ቆይታ አመሰግናለሁ። መልካም ሁሉ መኝላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቤተሰቦችዬ። እግር ባይኖር መሄጃ ወደ
እንዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ